እንዴት ዋላችሁ? ይህ ናታማን ኤፍኤም 1000.9 ነው። እንግዲህ ዛሬ በፍቅር ዓለም ጉዞ የተሰኘው ፕሮግራማችን በደንብ እየቀጠለ ነው። ውድ አድማጮቻችን ናቲና ቤቲ ሰዓታችንን ጠብቀን ይሄው ያዝናናናችሁ ነው። ሁለታችንም ሽክ ድምቅ እምር ብለን እንግዲህ ትንሽ ማዛይም እየረበሻት ነው ለሷ ሰዓት ቆንጆ ሽቶ ተነፍቼ ነው ዛሬ ገባሁት። እንግዲህ ዝንጥ ብያለሁ፣ አምሮብኛል። እስቲ እናንተም እየደወላችሁ ስለራሳችሁ ስለናንተ እየነገራችሁን ቆንጆ ሙዚቃ ሰምተን ነው የተመለስነው። ዛሬ እንግዲህ የተለያዩ ዝግጅቶች አሉን። ደውሉልን፣ ቴክስት ላኩልን። አንድ ሙዚቃ እንስማ እያለችኝ ነው። እስቲ ሙዚቃውን ሰምተን እንመለሳለን። አብራችሁ ነው። የሚደውል ሰው የለም ምንም። ምን ነው ሰው ጨከነ? ወይ አንቺ ደውይላችሁ፣ አንቺ ደውይላችሁ። አዎ ከቦሌ መች ተደውሎልኝ ያውቃል? አንቺ ያወቅሽ ነው እንዴ? ከክፍለ ሀገር በይና ደውይ፣ ክፍለ ሀገር ይበሉ። አዎ እሺ ልመለስ። ስልኮቻችን እንግዲህ በአድማጮች እየተጨናነቁ ነው። በቃ ሁሉም እየተሯሯጠ ነው። ፍቅር ተከ ጎፋ ደውላልኝ ናቲዬ የኔ ቂቤ ብላኛለች። ያ አንጥሪኝ ብያታለሁ። ሰለሞን ደግሞ ከገርጂ ስብሰባ ውስጥ ሆኜ ነበር የደወልኩልህ፣ ስልኩ በጣም እየተቆራረጠ ተቸግሬያለሁ ሲለኝ እንግዲህ ወጣ ብለህ አናግረኝ ብዬው ነበር። ወጥቶ በዛው ወደ ቤቱ ሄዷል። ያው ስብሰባው እንግዲህ አበል እንዳልነበረው ገምታለሁ። ሶሲ ደግሞ ከቦሌ ደውላ ዘንዶ የጋማ ከብት ነው ወይ ብላኝ ነበር። አጥቢ እንስሳ ነው ብያታለሁ። እስኪ እናንተም የእናንተን ንገሯት።